ሰላም ዛሬ ደ ኳይት የተባለ የአሜሪካን ሳይኮሎጂካል ትሪለር ፊልም እንቃኛለን። ዳት መስማት የተሳናትና ዲዳ የሆነች የሃይ ስኩል ተማሪ ነች። በአካል ጉዳቷ ምክንያት ምንም ጓደኛ የላትም። እናም በቅርብ የዳት ብቸኛ አባቷ ከሞተ በኋላ ሁልጊዜም ብቻዋን ትገኛለች። የነፍስ እናቷ ቤተሰቦች እንክብካቤ ያደርጉላት ነበር። ነገር ግን የነፍስ እናቷ ልጅ ኒና እህት እንዲኖራት አትፈልግም። ለዛም ዳትን ያለ ምንም ምክንያት ትጠላታለች። ሁለቱም የሚማሩት በተመሳሳይ ትምህርት ቤት ነው። ዳት ተገላ ብቻዋን ስታሳልፍ፣ ኒና ደግሞ በትምህርት ቤቱ ታዋቂ ልጅ ናት። ፊልሙ ሲጀምር ኒናና ጓደኞቿ በዳት አካል ጉዳተኝነት ሲያፌዙ ያሳያል። የትምህርት ቤቱን አማካሪም ይህንን ትመለከትና ዳትን ለምሳ እንድትቀላቀላት ስትጠይቃት ዳት እምቢ ብላ ከትምህርት ቤት ውስጥ ወደምትወደው ቦታ ወደ መታጠቢያ ቤት ትሮጣለች። ብቻዋን ስትሆን ደህንነት ይሰማታል እና ብቸኝነቷንም ያስረሳታል። ደስታዋ ግን ብዙም አይቆይም። ምክንያቱም ኒና አግኝታት በንዴት ጎትታ ታውጣትና ወደ ቤት ትወስዳታለች። የኒና እናት ኦሊቪያ በቤት ውስጥ ያለች ያህል እንዲሰማት ታበረታታታለች። ነገር ግን ኒና ስለ ዳት ምንም አይነት ግድ አይሰጣትም። ምክንያቱም እሷን ወደ ቤት የማምጣቱ ውሳኔ የእሷ ስላልሆነ ምንም አይነት ውለታ ለዳት የመስራት ኃላፊነት ስለማይሰማት ነው። ምሽት ላይ የኒና አባት ፖል ኦሊቪያ ሳሎን ውስጥ ራሷን ስታ አገኛት። ኦሊቪያ የመጠጥ ችግር አለባት እናም በጭንቀት ትሰቃያለች። እናም ብዙ አንታይ ዲፕሬሳንት መድኃኒቶችን ትወስዳለች። ፖል ተንከባክቦ ያነሳትና ወደ እራት ጠረጴዛው ሲመለስ በሴቶቹ መሃል የማይመች ጸጥታ ተመለከተ። ውጥረቱን ለማርገብ ለዳት ብለው የምልክት ቋንቋ እንዲማሩ ሀሳብ ያቀርባል። ነገር ግን ኒና አቋርጣው ትሄዳለች። በማግስቱ በምሳ ሰዓት ኒናና ጓደኞቿ እንደተለመደው የሐሜት ወሬያቸውን ያወራሉ። ጓደኛዋ ሚሼል ስለ ድንግልና ርዕስ አነሳችና የ17 ዓመት ድንግል በመሆኗ በኒና ላይ ሙድ መያዝ ጀመረች። ኒና የፈለገችውን ወንድ ልታገኝ ትችላለች፣ ነገር ግን ወደ ዴቲንግ ሲመጣ ድንግልናዋን እንደማታስነካ ነው። ይህ በእንዲህ እንዳለ ዳት በትምህርት ቤቱ ባዶ የሙዚቃ ክፍል ውስጥ እየመጣች ተሰማ በነበረችበት ጊዜ የምትለማመደውን ፒያኖ ለመጫወት እድሏን ትጠቀማለች እና ሙዚቃውን ሳትሰማ እንኳን በጥሩ ሁኔታ ትጫወተዋለች። በትምህርት ቤቱ ታዋቂ ወንዶች ከሚባሉት አንዱ ኮነር ፒያኖ ስትጫወት ሰምቶ ወዲያውኑ በእሷ ይሳባል። ጓደኛው ጎትቶ እስኪያቋርጠው ድረስ ለረጅም ሰዓት አፈጠጠባት። በኋላ ላይ ዳት ከኒና ጋር መታጠቢያ ክፍል ውስጥ ተገናኙ። ዳት የራሷን ስራ እየሰራች ነበር። ከዛ ግን ኒና በኃይል ሊፕስቲክ ትቀባታለች። በሰዓቱ ዳት ይህ ከኒና ጋር ትስስር የሚፈጥሩበት ጊዜ መስሏት በዝምታ ትቀባላታለች። ታዲያ ወደ መስታወት ስታይ ኒና ሆን ብላ ሊፕስቲኩን በከንፈሯ ዙሪያ እንደለቀለቀቻት ተመለከተች። ያን ምሽት አባቷ ይናፍቃትና ለመተኛት ይከብዳታል። ከዛ ንጹህ አየር ለማግኘት ከክፍሏ ስትወጣ የኒና መኝታ ቤት እንደተከፈተ ታስተውልና አጮልቃ ስትመለከት ኒናና ፖልን አልጋ ላይ አብረው አየቻቸው። ያየችው ነገር ስለረበሻት በፍጥነት ወደ ክፍሏ ትመለሳለች። በማግስቱ በእራት ሰዓት ኒና ወላጆቿን ጓደኛዋ ሚሼል ጋር ለማደር ፍቃዳቸውን ትጠይቃቸዋለች። ፖል ባይፈቅድላትም ኦሊቪያ እንድትሄድ አበረታታቻት። ፖል አጥብቆ አይሆንም ሲል ኒና በእግሯ ፖልን ከጠረጴዛው ስር በማሻሸት እንዲፈቅድላት ለማድረግ ትሞክራለች። ፖልም ጸጥ አለ። እናም ጸጥታውን እንደ መስማማት ቆጥራ ሚሼልን ጠራቻት። ኦሊቪያ ሁልጊዜ ፖልን ስለምትቃረነው በዚህ ትንሽ ይነታረኩና ይሄዳል። ኦሊቪያ ብቻዋን ስትሆን ዳት ፊልም ለማየት መውጣት ትችል እንደሆነ በጽሁፍ ጠየቀቻት። ከዛ ፖል ራሱ ወደዛ እንዲያደርሳት ይጠይቃታል። ዳት ምንም እንኳን ባይመቻትም ተስማማች። የፊልሙ አዳራሽ በመካከለኛው ረድፍ ላይ ከሚገኙት ኒናና ጓደኞቿ በስተቀር የፊልሙ አዳራሽ ባዶ ነበር። ኮነር ዳት ብቻዋን መሆኗን አይቶ ወደ እሷ ሊሄድ ሲል ጓደኞቹ ያስቆሙታል። ኒና ለዳት ትንሽ የማዘን ስሜት ተሰማት። ነገር ግን ምንም ግድ እንደሌላት ማስመሰሏን ቀጠለች። ኒና መስማት አለመቻል ምን እንደሚመስል ለማየት ጆሮዋን በእጆቿ ስትደፍን ዳት ታያታለች። ልክ ዳት እያየቻት እንደሆነ ስታይ ወዲያው አቆመች። ሌሊት ላይ ዳት ትነቃና በመጨረሻ ከኒና ጋር ስለነበራቸው ጊዜ ማሰብ ስትጀምር ድንገት ፖል ወደ ታች ሲመጣ አስተዋለች እና እንደተኛች አስመሰለች። ፖል ጸጉሯን እየዳበሰ ራሱን በሽተኛ ሲል ጠራ። ከልጁ ጋር የሚያደርገው ነገር ልክ እንዳልሆነ የሚያውቅ ይመስላል። ነገር ግን ጉዳዩን ይሄን ያህል ርቀት ስለወሰደው ማቆም አልቻለም እና የዳት በቤት ውስጥ መኖር ወደ ኒና ክፍል እንዳይገባ ሊያደርገው እንደሚችል በማሰብ ዳትን በቤቱ ለመቀበል ተስማማ። እንደሚታየው ግን ብዙም የረዳው አይመስልም። በሚቀጥለው ሲን ዳት ብቻዋን ፒያኖ እየተጫወተች እያለ ኒና ከትምህርት ቤት ትመለስና ድምፅ ሳታሰማ ከጀርባዋ ሆና ፒያኖ ስትጫወት ታያታለች። ድንገት የፒያኖ ሽቦ ይበጠስና ዳት ጮክ ብላ ስትል ትሰማታለች። ኒና በድንጋጤ ይህን ሁሉ ጊዜ ዳት መስማት ትችል እንደነበር በመገንዘቧ ደርቃ ቆመችና ሳታስነቃ ገና ወደ ቤት እየገባች እንደሆነ በማስመሰል ውሸቷን ሳታጋልጣት ታልፋታለች። በማግስቱ ምሳ ሰዓት ላይ ኒና ለመጀመሪያ ጊዜ ከዳት ጋር አብራት ተቀመጠች። ዳት ግራ በመጋባት ስታያት ኒና ከአባቷ ጋር ስላላት ሚስጥራዊ ትንሽ ዝርዝሮችን ማስረዳት ትጀምራለች። ምላሽ ለማግኘት ብትሞክርም ዳት ግን ተረጋግታለች። ኒናም ማታ ላይ ፖልን ለመግደል የሚሼልን ሽጉጥ እንደምትጠቀም ትነግራታለች። ዳት አሁንም ኒና የፈለገችውን ትኩረት አልሰጠቻትም። ነገር ግን እውነቷን ከሆነስ ብላ ፈርታለች። ጭንቀቷን ለማስወገድ እንደገና ፒያኖ ለመጫወት ወደ ሙዚቃ ክፍል ሄደች።
በዚህም ጊዜ ኮነር በበሩ በኩል ወደ እሷ ሲመለከት አስተዋለችው። ደንግጣ ለመሄድ ስትሞክር ያስቆማትና አብረው የላብ ሪፖርት እንዲሰሩ ጠየቃት። እሷም የተጠናቀቀውን ሪፖርት ስታሳየው እቅዱ ከሸፈበት። ምሽት ላይ ቤተሰቡ ሙሉ አብረው እራት እየበሉ እያለ ኮነር በሩን አንኳኳ። ከዛ ወደ ላይብረሪ ሄደው የላብ ሪፖርቱን ለማየት ዳትን በመጠየቁ ሁሉም ይገርማቸዋል። ሳትወድ በግዷ ተስማማች። በዛኑ ሰዓት ሚሼል ደርሳ ቦርሷን ለኒና ሰጠቻት። ወዲያው ኒና የሚሼልን ሽጉጥ እንደጠቀሰችና ፖልን ለመግደል እያሰበች ሊሆን እንደሚችል በማሰብ ፈርታ ነበር። ቀጥሎ ዳትና ኮነር ሬስቶራንት ገብቶ ለትንሽ ሰከንድ ስለ ሪፖርቱ ካወሩ በኋላ እንደማትሰማ ስለሚያውቅ ለእሷ የሚሰማውን ስሜት ይነግራታል። በድንገት ዳት አምቡላንስ ወደ ቤቷ ሲሄድ ተመለከተች እና ኒና መጥፎ ነገር አድርጋ ሊሆን እንደሚችል ገመተች። ከዛ በፍጥነት ወደ ቤቷ ሄደች። ሁሉም ሰው ደህና በመሆኑን በማየቷ እፎይታ ተሰማት። ከዛም ወደ ኒና ክፍል ስትሄድ ፖል የኒናን ልብስ ለማውለቅ ሲሞክር ድምጻቸውን ትሰማለች። ኒናን በድምጿ እንደሚያስታውቀው የአባቷ ባህሪ እንደሰለቻት ነው። ኒናን ለመርዳት ዳት እቃ ስትሰብር ፖል ወደ መኝታ ክፍሉ ይመለሳል። ኒናን ብቻዋን መኝታ ክፍሏ ውስጥ ማልቀስ ስትጀምር ዳት መታ አቅፋት አስተኛቻት። በቀጣዩ ሲን ኒና ዩኒፎርሟን እየተኮሰች ዳትን ታዋራታለች። በዛች ምሽት ፖልን በካውያ ለመግደል ቃል ትገባና እንደ ምሳሌ የአሻንጉሊቱን ፊት ታቃጥለዋለች። አሁንም ኒና መስማት እንደማትችል እንደምታውቅ ይሰማታል። ስለዚህ እቅዷን እንዳልሰማች አስመሰለች። በዚያኑ ቀን ኒናና ሚሼል የትምህርት ቤቱን የባስኬትቦል ቲም ለመደገፍ ሄዱ። ኮነርም በቡድን ውስጥ ነበር። ነገር ግን በጣም ጥሩ ስላልተጫወተ አሰልጣኙ በመጀመሪያዎቹ ደቂቃዎች ተቀያሪ አደረገው። ከጨዋታው በኋላ ኮነርና ዳት ገንዳው አጠገብ ሄደው ጥቂት ጊዜ አብረው ያሳልፋሉ። ኮነር እሱን መስማት እንደማትችል አስበው ስለ ግብረ ስጋ ግንኙነት ህይወቱ ማውራት ይጀምራል። ከዛ በድንገት ዳት ልብሷን ማውለቅ ትጀምራለች። ቀጥሎም ገንዳው አጠገብ ያደርጋሉ። ይህ በእንዲህ እንዳለ በቤት ውስጥ ኦሊቪያ ኒናና ኮነር ጥሩ ጥንዶች እንደሚወጣቸው አነሳች። ፖል የኦሊቪያ አስተያየት አበሳጭቶት ልጃችንን አይሆኒ ልብስ እንድትለብስ አድርገሻል ብሎ በተቃውሞ ተናገራት። ኦሊቪያ ልብሷን እያወላለቀች ወደ አልጋው እንዲመጣ ጠየቀችው። ነገር ግን አሁን ወጣት ስላልሆነች ወይም እያረጀች ስለሆነ በእሱ አልተሳበም። ኒናና ጓደኞቿ ቀኑን ሙሉ የትምህርት ቤቱን የባስኬትቦል ቲም ሲደግፉ ውለው እኩለ ሌሊት ላይ ወደ ቤቷ ደክሟት ተመለሰች። ፖል የእጅ ቦርሳ እንደ ስጦታ ሰጥቷት ሊያታልላት ሞከረ። ኦሊቪያ በመኝታ ክፍሏ ውስጥ እንደነቃች ነች። ምን እየተደረገ እንዳለ ቢገባትም አሁንም ባሏን ለማስቆም ምንም አላደረገች። ኒና ለፖል ሰርፕራይዝ ስላላት ፖል አይኑን እንዲጨፍን ጠየቀችው። እንዳለችው ሲጨፍንላት በጋለ ካውያ ፊቱን ልታቃጥለው ሰከንዶች ሲቀሩ ወዲያውኑ ዳት ወደ ቤት ትመለስና ታቋርጣታለች። ኒና ወደ ኋላ መለስ ስትልና ነፍሰ ጡር እንደሆነች ነገረችው። ፖልም የራሱን ልጅ ማስረገዙ ሀሳብ በጣም አስፈርቶታል። ከዛም ኒና ጽንስ ለማስወረድ $1000 ስትጠይቀው በሚቀጥለው ቀን ሊሰጣት ተስማማ። ይህንን ተከትሎ ኒና ወደ ዳት ክፍል ሄዳ ፖልን ለመግደል ድፍረቱን እንዳላገኘች ነገረቻት። በማግስቱ ለትምህርት ቤቱ ዳንስ ኒና ለዳት ቀሚስ ትሰጣታለች እና ለምሽቱ እየተዘጋጀች እርጉዝ መሆኗን ለፖል እንደዋሸችው ነገረቻት። እንደ እውነቱ ከሆነ የሚሰጣትን $1000 ወስዳ ወደ ሌላ ቦታ ለመሸሽ አቅዳለች። ሌላ ከተማ ውስጥ ስትሪፐር ለመሆንና ብዙ ገንዘብ ለማግኘት ተስፋ አድርጋለች። ከተናዘዘች በኋላ ዳትን በስነ ስርዓት ሊፕስቲክ ትቀባታለች። ከጥቂት ጊዜ በኋላ ፖል ኒናን እየፈለገ በቦርሳ ውስጥ ሞዴስ ያገኛል። ቀደም ብሎ ደግሞ ከ6 ሳምንታት በላይ የወር አበባዋ እንዳልመጣ ተናግራ ነበር። ስለዚህ ይህ ስለ እርግዝናዋ እንደምትዋሽ እንዲጠረጥር ያደርገዋል። ለኒና ሞዴሱን እያሳያት እውነቱን እንድትናገር ጠየቃት። ኒና ውሸት ለመፍጠር ሞከረች፣ ግን አላመናትም። ከዛም ፊቷን በጥፊ ይመታታል። ኦሊቪያ ልጇ በህመም ስትሰቃይ ትሰማለች፣ ግን ምንም አላደረገችም። ዳት የኒናን ለቅሶና ጩኸት ሰምታ መጫወቷን አቁማ የፒያኖ ሽቦ ነቅላ ወደ መኝታ ክፍል ሄደች። ፖል ላይዋ ላይ ወጥቶ ሲጫናት ዳት ትመጣና ኒናን ብቻዋን ተዋት ብላ በመጮህ በሽቦ ታንቋለች። ከሰከንዶች በኋላ ለቀቀችው። እሱም መሬት ላይ ወድቆ ሞተ። ኒና በድንጋጤ ውስጥ ናት። ዳት አባቷን በመግደሏ በጩኸት ሰደበቻት። ኦሊቪያ ወደ ላይ ስትወጣ ባሏ ከመሞቱ የበለጠ በዳት ማውራት መቻል በጣም ትደነቃለች። በተመሳሳይ ጊዜ ሚሼል ለትምህርት ቤት ዳንስ ልትወስዳቸው የበሩን ደውል ደወለችው። ልጆቹ በፍጥነት ልብሳቸውን ቀይረው በደም የተጨማለቀውን ልብስ ደግሞ በቦርሳ ውስጥ ይከቱታል። ከዚያ በኋላ ሁሉም ነገር የተለመደ እንዲመስል ቦርሳውን ይዘው ወደ ትምህርት ቤት ይሄዳሉ። በትምህርት ቤት ዳት ከኮነር ጋር ይጨፍራሉ። ነገር ግን ሀሳቧ ተበትኖ ስለነበር ትኩረት ልትሰጠው አልቻለችም። ኒና ቦርሳውን ይዛ መታጠቢያ ቤት ውስጥ ፓሪው እስኪጠናቀቅ ድረስ ተደበቀች። ይህ በእንዲህ እንዳለ ኦሊቪያ በመኝታ ክፍል ውስጥ የፖልና ስክሪን ምንም አይነት ስሜት በፊቷ ሳታሳይ እያየችው ነው። ከረጅም ጊዜ በፊት ከእሱ ጋር በፍቅር ወድቃ ነበር። የምትጸጸትበት ብቸኛው ነገር ሴት ልጇን እንደሱ ካለው ጭራቅ ለማዳን ደፋር አለመሆኗ ብቻ ነው። ቀጥሎ ዳት ፓሪውን ለቃ ስትወጣ ኮነር ስሟን ሲጠራው ዞር በማለቷ ደነገጠ። ይህን ሁሉ ጊዜ መስማት ትችል እንደነበርና ሲነግራት የነበረውን ሚስጥሮች ሁሉ ትሰማ እንደነበር ይገነዘባል። እሱም ስለከዳችውና ፕራይቬሲውን ስለተጋፋችው ሳይኮ ይላታል። ዳት ይቅርታ ለመጠየቅ ብትሞክርም ጥሏት ይሄዳል። ነገር ግን እድል እንደማይሰጣት ስላወቀች በዚህ ሰዓት የበለጠ አስፈላጊ በሆኑ ጉዳዮች ላይ በማተኮር ኒናን ከመታጠቢያ ቤት አውጥታ በአቅራቢያ ወደሚገኝ ወንዝ ወሰደቻት። ሬሳውን ወደ በኋላ ለመውሰድ አቅደው ልብሶቹን ከነ ቦርሳው ቀበሩት። በኋላ ላይ ኒና ለምን ይህን ሁሉ ጊዜ
መስማት የተሳናት መምሰል እንደፈለገች ዳትን ስትጠይቃት እሷም መስማት የተሳነውና ዲዳ የነበረው አባቷን መምሰል እንደምትፈልግ ተናገረች። ከዛ ወደ ቤት በፍጥነት ሮጡ። ቤታቸው ሲደርሱ ቤታቸው በፖሊስ ተከቦ ኦሊቪያ በካቴና ታስራ ስትወጣ ምን እንደተፈጠረ ስትጠይቅ ኦሊቪያ ፖልን እንደገደለችው ትነግራቸዋለች። ከዛም ለሰራችው ነገር ኒናን ይቅርታ ጠየቀቻት። ፖሊሶቹ ግን ይቅርታው አባቷን ስለገደለችው ነው ብለው ቢያስቡም ኒና ከይቅርታው ጀርባ ያለውን ትክክለኛ ምክንያት ተረድተዋለች። በመጨረሻም ኒናና ዳት ፖሊሶቹ ኦሊቪያን በመኪና ውስጥ ሲወስዷት ይመለከታሉ። ቪዲዮ ከተመቻችሁ ላይክ በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ እና የደወል ምልክቷን መጫን አትርሱ።